ነገ ላይ የፍርድ ሂደት ሲጀመር አንተ ላይ ነው ነገሮች የሚደፈደፉት። ነገሮችን በቃ እሱ በሚለኝ መመሪያ ስራ መስራት ጀመርኩኝ እንጂ መስፍን ወንጀል ይሰራል እንደዚህ ሰው ያግታል ምናምን የሚል እንትን አእምሮም የለኝም። ነገር ግን ይሄ ነገር ያቆመ ሲመጣ የሆነ ነገር ሲመጣበት እንዴት ነው አላውቅም የምትለው? ናቲና ማህሌት ከታገቱባቸው ቦታዎች ውስጥ አንድ ሁለቱ በአንተ በውክልና ነው ፈርመህ ራስን የጨረስከው። ከመስፍን ጋር ራሱ ከተገናኘን በስልክ እንጂ በአካል ተገናኝተን አናውቅም አልኩ እኮ። እንትን ካወጣልኝ ጊዜ ጀምሮ በአካል ተገናኝተን አናውቅም፣ በስልክ ነው። መስፍን እንደ ጌም ነው የሚያያችሁ፣ እንደ ድራማ ነው። በስክሪን ነው የሆነ ቦታ ቁጭ ብሎ የሚያያችሁ። መስፍንን ለማግኘት ጥላውን የማያምን ሰው ቢኖር መስፍን ነው። ስለዚህ እንዴት አድርገህ ነው መስፍንን አገኛለሁ የምትለው? እና የት ማንን ብለህ ትይዛለህ? መስፍን ማለት ጥላ ነው። ጥላ በለው ጥላ። ያው እንግዲህ እስከዛሬ ብዙ ማለት እንትኖች እንግዶች ይመጣሉ እኔ ጋር። ያው ብዙ ስራዎችንም እሰራለሁ። ብዙ ነገሮች ያው ዛቻ ማስፈራሪያ ምናምን ሊኖር ይችላል፣ መፍራት ሊኖር ይችላል። ግን ምንም ቢሆን ሁሌም ቢሆን ለህዝብ እስከሆነ ድረስ እንትን የምንለው የምንሰራው ያው ብዙ ነገሮችን ተቋቁመን ቢሆን እየሰራሁ እገኛለሁ ማለት ነው። መስፍንን ግን የት ነው የምታውቂው? መስፍንን አስመልጠሽናል አርሴማ። በአንቺ ምክንያት መስፍን አምልጦናል። 2-3 ጊዜ መረጃ ለመስፍን ሰጥተሻል። ይህንን ሰውዬ የት ነው የምታውቂው? ያደረግሽውን ነገር ታውቂያለሽ። ቁጭ በይ አርሴማ፣ ቁጭ ብለሽ አውሪ። እሺ ቁጭ ብለሽ አውሪ፣ ቁጭ ብለሽ አውሪ። እሺ ምንድነው የምትለኝ? እሺ ምንድነው? ከዚህ ወንጀለኛ ጋር እንዴት ነው ግንኙነት ልፈጥር ይቻላል? ኧረ እኔ ዘላለም ምን አለ መሰለህ፣ እኔ በስራ ምክንያት ነው እሱን የማውቀው። አንተ ደግሞ ታውቃለህ። ምን ማለት ነው በስራ ምክንያት ማለት? ስንሰራ እኮ አንተ በስራ ምክንያት ማለት ምን ማለት ነው? አርሴማ 1 አመት ሙሉ አንተ እኔን ታውቀኛለህ። ምን ለማለት ፈልገህ ነው? ዛሬ እስኪ ተረጋጋ። ምንድን ነው መረጋጋው? አሳልፈሽ ለምን ሰጠሽን? ምንም ያሳለፍኩት መስፍንን እቤቱ ደርሰንበት ነበር። ልንይዘው የነበረን ሰው ከእጃችን ያስመለጥሽው አንቺ ነሽ። ምን ያህል ቢከፍልሽ ነው? እሱን ተናገር። ይኸውልሽ አርሴማ ከኔ ጋር ሌላ ተረጋጋሽ። እኔ ምን አለ መሰለህ፣ እኔ ስራዬን እንደነገርኩህ ምንም እኔ ገንዘብ ምንም የማውቀው ነገር የለም። በቃ ሰላም 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 ውድ ዱካ ሾው ቤተሰቦች እንደምን ከረማችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። ዛሬም እንግዲህ እንደተለመደው ለወራት የለፋንበትን የአቶ መስፍንን ጉዳይ ይዘን መተናል። እንግዲህ ይህንን ጉዳይ እንደምታውቁት ላለፉት 2 ወር ከምናምን ኦልሞስት 3 ወር አካባቢ ስንወጣና ስንወርድ ስንለፋበት የነበረ ጉዳይ መሆኑ ይታወቃል። ዛሬም እንግዲህ እንደተለመደው ይህንን ጉዳይ ከጫፍ ለማድረስ የምንሰራበት ቀን ይሆናል ማለት ነው። እነሆ እንግዲህ ዛሬ ከተሳካልን ይህንን ሰው በቁጥጥር ስር የምናውልበት ሞመንት ይሆናል ማለት ነው። እንግዲህ ባለፉት ጊዜያት ለማየት እንደቻላችሁት የተለያዩ ጉዳቶች ሲደርሱብን እዚህ ደርሰናል። በዚህ ሰው ያሉን ምንም ነገር የለም፣ ያላደረገም ምንም ነገር የለም። በጣም ብዙ ነገር ሆነናል። እንግዲህ ዛሬም ምን ይፈጠራል የሚለውን አብረን የምናይ ይሆናል። ምናልባትም ዛሬ ከተሳካልን የዚህ ሰው መጨረሻ ይሆናል ብለን እናስባለን። እንዲሁም ደግሞ ናቲና ማህሌት ሁላችሁም እንደምታውቁት ደብዛቸው ጠፍቶ እስካሁን ድረስ ስለነሱ ተስፋ የሚሰጥ ነገር ወይንም እነሱ ያሉበትን ቦታ በትክክል የሚያሳይ ነገር ማግኘት አልቻልንም። ከዚህም የተነሳ እንግዲህ ወደ እነሱ ተጠግተን እነሱ ማግኘት። እሺ ሰላም እንደምን አላችሁ? ሰላም ናችሁ? አማን ናችሁ? ከኔ ጋር እግዚአብሔር ይመስገን፣ ክብር ሳለ ፈጣሪ። እንዴት ናችሁ? ከኔ ጋር እንዴት ነው? ለማንኛውም ማንኛውም ዱርዬና ለማንኛውም ሌባ ሰው አይደለም። እኔ እንደማንኛውም እንደዚህ እውነትን ለመናገር የወጣ ሰው ነኝ። ወደፊትም ወደ እውነት ነው የሚሄደው። እንግዲህ ባለፈው እንግዲህ ወደ 2 ቀን 3 ቀን እንደዚህ ውስጥ እንደዚህ ያው በዛ ዓለም የደረሰበትን አይቻለሁኝ፣ ያጋጠመውን ነገር ማለት ነው። ከዛ ሲቀጥል ደግሞ እንደዚህ ያው ሌቦች እየተያዙ ምልክቶች እየመጡባቸው እንደዚህ ሽምግልና አገት እየተባለ ለሉልም እንደዚህ እየደረሰባቸው እንደዚህ በውሸት መረጃ በውሸት ማለት ነው። እነዚህ ንጹህ ሰዎች በውሸት መረጃ እንደዚህ የሚያቀባብሉ በጣም እንደዚህ አቤት መስፍን አሁን ተይዛለኝ እንደዚህ እኛ መራን እንጽፍላችኋለን ለነሱ ወንድሞቻችን እንደዚህ ለነዚህ ታታሪዎች እኛ መራን እንጽፍላችኋለን ነው።
ሌሎቻችሁ ለነሱ ደግሞ እንደዚህ ላይክ፣ ኮሜንት፣ ሼር እያደረጋችሁ ደግሞ እንደዚህ ሀሳብ አስተያየታችሁ ደግሞ እንደዚህ ጻፉላቸው፣ ከስር ላይ አስቀምጡላቸው። ከነሱ ስር ውስጥ ያለ ደግሞ ሰው አለ ደግሞ እንደዚህ ዛሬ እያዛሉ እየተባሉ እየተነገሩ ዛሬ ላይ ያዙ ሌላ ሰው እንደዚህ ይያዛል እንደዚህ እና ከነሱ ስር ውስጥ ማለት ደግሞ እንደዚህ ጠቋሚ ምልክት ማድራሽም አለ። አሁን በትክክለኛው ገብቶኛል እንጂ እነዚህ ልጆች እነዚህ ጠንካራዎች እነዚህ አንበሳዎች ቢኖርም ባይኖርም ዞሮ ዞሮ ይደርሱባቸዋል። ዞሮ ዞሮ የሚጎዱት እነዛ ናቸው እና ዘሌ ይዟታል አንዷን ስትሮጥ አይተናል። እንደዚህ ሀየናት እንደዚህ በጣም የሚገርም ነገር ነው። በጣም 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 የሚገርም ነገር ነው። እነሱ ቅን ብለው እያሰቡ እንደዚህ ቅን ነገር እናወጣለን እያሉ እንደዚህ በጎናቸው ለካ ሸር የሚደረግ ነገር አለ። አሁን በእያንዳንዱ እንደዚህ ከዛ ጥቆማ ሲደርስባቸው ወይም ሲደርሳቸው አድራሻቸው ሲደርሳቸው እንደዚህ እውነት ለመናገር ካሜራማን ወይም ደግሞ እንደዚህ በኋላ ማጃቢ መሆኑ የፖሊስም ሆነ ምንም ሆነ እንደዚህ እውነት ነገር ለመናገር እንደዚህ ይህንን ነገሮች እኔ አላወራም። ጥንቃቄ ማለት ቢያረጉ በጣም ደስ ይላል ማለት ነው። ይሄ እየጠነከረ የመጣ ነገር ነው። በጣም እየጠነከረ ደረስንበት ያዝነው ሲሉ የሚርቅበትኝ ደረሰ ሲሉ የሚርቅበትኝ እንዲህ ያለ ነገሮች እንደዚህ ያለ ፊልም አይቼም ሰምቼም አላውቅም። እንግዲህ ወደ 3 ወር የሞላቸው እንደዚህ ሰዎች እንደዚህ ኢንኬዝ ጀምሮ ማለት ነው። ፕሊስ እስቲ ለእውነታቸው ለቅንነታቸው እስቲ ውጡ። እስቲ ለቅንነት ለማንነት እስቲ ራሳችሁን ነፃ አውጡ። ነፃ ለንስሐም እኮ ግቡ። እንደዚህ ዞሮም እንደዚህ አብራችሁ ሰራችሁ ከነሱ ጋር አብራችሁም አልሰራችሁም እኔ የምፈልገው እኛ የምንመኘው ለወንድሞቻችን እንደዚህ እውነት ለመናገር ማለት ነው ይህን ኬዝ ተደርሶባቸው እኒህ ሰዎች ከተያዙ ግን ይብላኝ ለእናንተ ይብላኝ ለቤታችሁ ለቤተሰቦቻችሁ እንደዚህ ይብላኝላቸው ለነሱ ይብላኝላቸው። እኔ በጣም ነው ማዝንላቸው ለቤተሰቦቻቸው እንደዚህ ለቤተሰብ እኔ በጣም ነው ማዝንበት። እንደዚህ ታስረግማላችሁ፣ ከጎረቤት ታራርቃላችሁ። ከጎረቤት እንደዚህ ማንኛው ሰው በቃ እነዚህ ሌቦች ናቸው እነዚህ በቃ እነዛ ነው የምትባሉት። ትጠላላችሁ። በቅንነት በእግዚአብሔሩ መንገድ ሄዳችሁ ሀሳባችሁን አብራችሁ እየሰራችሁ ሆነም እንደዚህ አብራችሁ እንትን ያላችሁ ከሆነ ነገር በቃ ወዲያ የምታቀብል ከሆነ እውነት ጥሩ አይደለምኝ እና ወንድም ሉሌ ወንድም ዘሌ እውነት ሌሎቻችሁም በቲክቶክ ለማሳለፍላችሁ ከዛም ወደ ኢትዮ ነው መሰቅለው ማለት ነው። ሰምታችሁ ማለት ነው። ሰምታችሁ ጥንቃቄ አድርጉ። ይሄ በእናንተ ዙሪያ ውስጥ ያለ ነገር ነው። ዛሬ ያዝነ ያላችሁ እንደዚህ 2 ወር 3 ወር ማይፈጅባችሁ ኬዝ ነው። ይሄ እንደው ወር ምናምን እንኳን አይፈጅባችሁም። እንደዚህ ወዲያውንም ትይዙተኝ ወዲያውንም እንትምትተኝ። ይሄ በጣም ተናዘዘ፣ በጣም በዛ። ይሄ ከእናንተ ውስጥ ያለ ታሪክ አለ። በዩቲዩብ ላይ ደግሞ እንደዚህ አንዴ የሰማሁት ታሪክ አለ። እንደዚህ አንዴ ታች የተናገረችው ነገር አለ። እሷም በሀሳቧን ገልጻለች ማለት ነው። አድናቂዋ ነኝ፣ ብራቦ ነው ምራተኝ። ስለዚህ እናንተ ውስጣችሁ መርምሩ። ከእናንተ ውስጥ ያለ ሰው እንደዚህ መረጃ እየሰጠ ነው ዛሬ ያዝነው ስትሉ የሚሸሽበት ምክንያት የለውም። እንግዲህ ክንፈ ተባለ ክንፈ ተያዘ፣ ማን ተባለ ማንም ተያዘ፣ ማንኛው በቃ እየተያዘ ሰውየው ማን ነው? ይህ ውስጥ መረጃ የሚሰጠው ማን ነው? እዚያ እንግዲህ መፈተሽ ያስፈልጋል። ይህን ስላችሁ በምልክት ነው እንደዚህ ምላችሁ እንደዚህ መፈተሽ ያስፈልጋል እላችኋለሁ። እውነት ለመናገር ማለት ነው ጠላት የትም አያመልጥም። ሌባ፣ ወንብደኛ፣ የሰው ገንዘብ የሚበላ ዋሽቶ በሰው ንብረት እንደዚህ የሚኖር ሰው ማንም ሰው አያመልጥም። ማንም ሰው ሀቅ እውነት ትወጣለች። ውሸት እየተቀበረ
እየታሰረ እየፏቀቀ ይኖራል ማለት ነው። የሰይጣን መንፈስ ያላችሁ ሰዎች ደግሞ እንደዚህ ለገንዘብ ብላችሁ ሰዎች እየለፉ ምኝታ አጥተው በቃ እንደዚህ ምግብ እንኳን ለመጠቀም እንደዚህ ጊዜ አጥተው እንደዚህ የሰውን ህይወት ለማዳን ብለው እየታገሉ እንትን እያሉ እስቲ ዘልን ያየ ሰው እንደዚህ በጣም ብዙ ሰው እንደዚህ ይታዘባል። እኔ በውስጤ ማዝነው በውስጤ ያዘንኩት እንደዚህ እያወራችሁ ኢንቲቪ ያደረጋቸው እንደዚህ በቃ እንደዚህ እየጠየቃቸው እንደዚህ ሄዶ ከነሱ በቃ ሲወርቅ እንደዚህ በጣም ውስጥ ያዘንኩት ማለት ነው። እና እባካችሁ ሰውን አታልፉ፣ ወንጌለኛን አሳልፋችሁ ስጡ። የሰው ገንዘብ ደም ነው። ደም ታውቃላችሁ? ሰውነት ነው። ከሰውነታችን የሚወጣ ደም ነው። የሰው ገንዘብ የምትበሉ ሰዎች እነዚህ ምንም ጭራሽ ወገኖቻችሁን ይዛችሁ የምትጠፉትኝ ወልዳችሁም አልወልዳችሁም ይዛችሁ የምትጠፉትኝ እንደዚህ ጠፋችሁ። በቃ እናንተ ተገላችሁ ትኖራላችሁ ማለት ነው። ተገላችሁ በህይወት ሳይሆን ኪሉ ከህብረተሰብ ወጣችሁ ትወጣላችሁ። እንደዚህ እውነትን ነገር ይዛችሁ ቀረቡ እላችኋለሁ። ይሄ ነው መልእክቴ ማለት ነው። እንደዚህ ሪከርድ አበዛው፣ በጣም ይቅርታ ነው። የምኖረው ከእስራኤል ሀገር ነው። ስሜ አቢ ይባላለሁ። ለማንኛውም ዩቲዩብ ላይ ሰቅለዋለሁ። ዩቲዩብ ላይ ደግሞ እንደዚህ ገብታችሁ ደግሞ እንደዚህ እባካችሁ ሼር ኮሜንት ምናምን አድርጉልኝ፣ ለእነሱ ይድረሳቸው። የምትሰሙኝ የምትከታተሉ ካላችሁ በቲክቶክ ላይ ደግሞ እንደዚህ ለእነሱ እንዲደርስ ደግሞ አድርጉልኝ፣ ለእነሱ እንዲደርስልኝ አድርጉልኝ። ጠንካራ እንዲሆኑ ወንድሞቼ ጠንካራ እንዲሆኑ እኔ በሀቅ የሚቆም ሰው ከጎኑ ነኝ እና ፕሊስ በጀርባ እየሰራችሁ በጀርባ ሌላ ነገር የምታደርጉ ሰዎች ካላችሁ እውነት ከነፃነት ነገር ውጡ እና ለማንኛውም ሰላማችሁ ይብዛልኝ።